ከ4 ዓመት ቆይታ በኋላ 3 ደቂቃ ሰኞአችን በድጋሚ ተመልሷል። ሃይፋም እንደምን አላችሁ? ዶክተር ዳውር ነኝ። ይሄኛው ፕሮግራማችን ሁሌ ሰኞ ዕለት በ3 ደቂቃ ውስጥ የእናንተ ጥያቄ የመልስበት ፕሮግራም ነው። ለዛሬ የምነግራችሁ ነገር በተለያዩ ምክንያቶች የእናት ጡት ወተት አልባችሁ ማስቀመጥ ትፈልጉ ይሆናል እና ታዲያ እንዴት ነው የምታልቡት? እንዴት ነው የምታስቀምጡት? ከዛ በኋላ ደግሞ እንዴት ነው የምትጠቀሙት የሚለውን ነገር በ3 ደቂቃ ውስጥ ነግራችኋለሁ። ታች ታይመር አስቀምጥላችኋለሁ። መልካም ቆይታ ይሁንላችሁ። እሺ የእናት ጡት ወተት ከመታለቡ በፊት ሁለት ነገር እርግጠኛ መሆን መቻል አለባችሁ። የእጃችሁ ንጽህናና የምታስቀምጡበት እቃ ደግሞ ንጽህናው ምን የጠበቀ መሆን መቻል አለበት። የእጃችሁ ንጽህና ለመጠበቅ ሳኒታይዘር መጠቀም ትችላላችሁ። በደንብ በሳሙና መታጠብ ሊኖርባችሁ ይችላል። በተጨማሪ ደግሞ የምታስቀምጡበት እቃ ለማጽዳትም ሆነ ለማስቀመጥ በጣም ቀላል የሆነ መሆን መቻል አለበት። የእናት ጡት ወተትን ለማስቀመጥ ተብሎ የተዘጋጁ እቃዎችን መጠቀም ትችላላችሁ። ፕላስቲክ፣ ጠርሙዝ፣ ካልሆነ ደግሞ ገበያ ላይ የምታገኙት ብረስ ሚልክ ኮንቴነሮች አሉ። እነኚህን ተጠቅማችሁ ስቶር ማድረግ ትችላላችሁ። ነገር ግን በቤታችን የምናገኛቸው እነኚህ ተራ የሆኑ ፕላስቲኮች ወይ ኮዳዎች መጠቀም የለብንም። እዚህ ጋር ጥንቃቄ ማድረግ አለባችሁ። ከዛ የጡት ወተታችሁን በምታልቡበት ሰዓት እጃችሁ መጠቀም ትችላላችሁ ወይም ደግሞ ማሽኑን መጠቀም ትችላላችሁ፣ ማለቢያው ማለት ነው። ከዛም ያንን ያለባችሁትን የጡት ወተት በንጽህናና በጥንቃቄ ወደ አዘጋጃችሁት እቃ ከገለበጣችሁ በኋላ ፍሪጅ ውስጥና ውጭ ላይ የምታስቀምጡበት ራሱን የቻለ ጊዜ ልዩነት አለው። ለምሳሌ አልባችሁ እቃው ላይ ከገለበጣችሁ በኋላ በደንብ ዘግታችሁ ውጭ ላይ የምታስቀምጡት ከሆነ ለ4 ሰዓት ማቆየት ትችላላችሁ። ሌላኛው ደግሞ የጡት ወተትን ካለባችሁ በኋላ የታችኛው የፍሪጅ ክፍል የምታስቀምጡት ከሆነ እስከ 4 ቀን ድረስ ሊቆይ ይችላል። በረዶ ክፍል የምታስቀምጡት ከሆነ ደግሞ ከ6 ወር እስከ 12 ወር ወይም ደግሞ እስከ 1 ዓመት ድረስ መቆየት ይችላል። ወይም ደግሞ አንዳንዴ አልባችሁ መንቀሳቀስ ሊያስፈልጋችሁ ይችላል፣ ትራቭል የምታደርጉ ከሆነ ማለት ነው። የዛን ጊዜ እነኚህ ኢንሱሌትድ ኩለር ወይም ደግሞ በረዶ የሚይዙት እቃዎች ውስጥ እዛ ውስጥ የምታስቀምጡት ከሆነ እስከ 24 ሰዓት ድረስ ሊቆይላችሁ ይችላል። ይህንም የታለበውን ወተት ፍሪጅ ውስጥ በምታስቀምጡበት ሰዓት ላይ በተቻላችሁ አቅም ወደ ውስጥ ብታስገቡት ተመራጭ ነው። ምክንያቱም በሩን በመከፍቱበት ሰዓት ላይ አየር ንብረቱ እዛ አካባቢ ስለሚለዋወጥ ያንን ነገር እክል ስለሚፈጥርበት ውስጥ ላይ ማስቀመጥ እንዳረሱ። አሁን እንደዚህ ካስቀመጣችሁ በኋላ አውጥታችሁ መጠቀም ስትፈልጉ ደግሞ እንዴት ማድረግ እንዳለባችሁ ልንገራችሁ። በመጀመሪያ ፍሪጅ ውስጥ እንዲቀልጥ ማድረግ ትችላላችሁ። ካልሆነ ደግሞ በትንሹ የሞቀ ውሃ ውስጥ እቃውን ነክራችሁ ወይም ደግሞ እላዩ ላይ እንዲፈስ አድርጋችሁ ማቅለጥ ትችላላችሁ። ነገር ግን ይሄን ስቶር ያደረጋችሁትን ወተት ማፍላት የለባችሁም። ማይክሮዌቭ ውስጥም ከታችሁ ማሞቅ የለባችሁም። እዚህ ጋር በጣም ጥንቃቄ ማድረግ መቻል አለባችሁ። ከዛም አሁን ካቀለጣችሁ በኋላ በምትጠቀሙበት ሰዓት ላይ ፍሪጅ ውስጥ የቀለጠ ከሆነና እዛው ፍሪጅ ውስጥ ከሆነ ከቀለጠበት ጊዜ ጀምሮ ለ24 ሰዓት ድረስ ሊቆይ ይችላል። ወይም ደግሞ የሞቀ ውሃ እያፈሰሳችሁ ያቀለጣችሁት ከሆነ ደግሞ ውጭ ላይ ከተቀመጠ በኋላ በ2 ሰዓት ውስጥ ተጠቅማችሁ መጨረስ ይኖርባችኋል። ነገር ግን አንዴ ያቀለጣችሁትን የእናት ጡት ወተት መልሳችሁ ፍሪጅ ውስጥ ማስገባትና ስቶር ማድረግ አትችሉም፣ የለባችሁም። ይሄኛውንም ያዘጋጃችሁትን የእናት ጡት ወተት እጃችሁ ላይ ጠብጠብ አድርጋችሁ ሙቀቱን ቼክ ካደረጋችሁ በኋላና መመገብ ከጀመራችሁ በኋላ የሚቀረውን በ2 ሰዓት ውስጥ መጨረስ መቻል አለበት። ከዛ በኋላ መደፋት አለበት። ደግማችሁ መስጠት የለባችሁ። እዚህ ጋር አንድ መጨመር ያለብንና ሁልጊዜ ልብ ማለት ያለባችሁ ነገር የምታልቡትንና ስቶር የምታደርጉትን ወተት እላዩ ላይ ቀኑን በደንብ መጻፍና በጣም የቆየውን የእናት ጡት ወተት አውጥታችሁ ነው መጀመሪያ መጠቀም ያለባችሁ። አዲስ ፍሬሽ የሆነው እንዲቀመጥ ማስቀመጥ መቻል አለባችሁ። ለመያዝ እንዲመቻችሁ እዚሁ ስክሪኑ ላይ እንደምታዩት ሰመራይዝ አድርጌ ሰዓቶቹ ምን ያህል ጊዜ ማስቀመጥ አለባችሁ የሚለውን ነገር አስቀምጬላችኋለሁ። ቪዲዮውን እስከዚህ ድረስ ካያችሁ ቤተሰብ እንድትሆኑ ሰብስክራይብ በማድረግ ሳምንቱ መለቃቸው ቪዲዮዎች እንዲደርሷችሁ የደወል ምልክቷን ኦን እያደረጋችሁ ተጨማሪ ጥያቄ ካላችሁ ኮሜንት ላይ መጻፍ ትችላላችሁ። መልካም ጊዜ ይሁንላችሁ።